ታሪኩ የሚጀምረው በ1947 ቀዝቃዛ ምሽት ላይ ነው። አንዲ ዱፍሬን ስኬታማ፣ ዝምተኛና በስራው የተመሰገነ የባንክ ባለሙያ ሲሆን፣ ነገር ግን በአንድ አሰቃቂ ምሽት የገነባው ዓለም ሁሉ እንደ ካርታ ቤት ተናደ። ሚስቱና ፍቅረኛዋ በአልጋ ላይ ተገድለው ተገኙ። በዚህ ምክንያት ወንጀሉን የሰራው አንተነህ ተብሎ ይከሰሳል። አንዲ እኔ ንጹህ ነኝ እያለ ቢጮህም በቦታው ላይ የተገኙት ማስረጃዎች ግን ሌላ ታሪክ ይናገሩ ነበር። ግማሽ ጠጥቶ ያለቀ የዊስኪ ጠርሙስ፣ የጠፋ ሽጉጥና በጭቃ የተለወሰ የጫማ አሻራ፣ እነዚህ ሁሉ ዳኛው ፊቱን እንዲያዞሩበት በቂ ነበሩ። ውጤቱም በሁለት ሰዎች ግድያ 2 ተከታታይ የዕድሜ ልክ እስራት ተፈረደበት። የእስረኞች አውቶቡስ በአቧራ የታጀበውን የእስር ቤቱን ግቢ ሲረግጥ፣ በግቢው ውስጥ ለዓመታት የታሰሩት ነባር እስረኞች እንደ ረሃብተኛ አውሬ በአዲሶቹ ላይ ያፈጡ ነበር። ከነዚህም መካከል አንዱ ሬድ ይባላል። ሬድ በእስር ቤት ውስጥ የሚፈልገውን ነገር ሁሉ የሚያመጣ ሰው በመባል ይታወቃል። ሲጋራም ይሁን ቸኮሌት ሬድ ጋር ከሄዱ የፈለጉትን ያገኛሉ። እንደ ልማዳቸው ነባሮቹ እስረኞች አዲሶቹ ትኩሳሶች መካከል ዛሬ ማታ መጀመሪያ ስቅስቅ ብሎ የሚያለቅሰውና እባካችሁ ወደ እናቴ ሊድ ብሎ የሚጮህ ማን እንደሆነ ይወራረዳሉ። ሬድ ግን አይኑን በአንድ ሰው ላይ ተከለ። ያ ሰው አንዲ ዱፍሬን ይባላል። አንዲ ከሌሎች ይለያል። ልብሱ የተሟላ፣ አካሄዱ የቀናና ፊቱ ላይ ምንም አይነት ስሜት የማይታይበት ነበር። ሬድ ለጓደኞቹ እንዲህ አለ፣ እኔ በዚህ ረጅምና ዝምተኛው ሰውዬ ላይ 10 ሲጋራ አወራረዳለሁ። በጣም የላላና በትንሽ ንፋስ የሚወርቅ ይመስላል። ይህ በእንዲህ እንዳለ አንዲ ዱፍሬን ነፃነትን አየር ተሰናብቶ ወደ ሻውሻንክ የጨለማ ግድግዳው ዘለቀ። ያ ምሽት ግን ለሁሉም ሰው የማይረሳ የአንዲን እስረኛ ሕይወት እስከ መጨረሻው የሚቀይር አሰቃቂ ክስተት ይዞ ብቅ አለ። የመጀመሪያው ምሽት በጣም አሰቃቂ ነበር። በካፒቴን ሃድሊ የሚመሩ ዘበኞች እስረኞችን እንደ ሰው ሳይሆን እንደ ቁጥር ነው የሚያዩዋቸው። ከአዲሶቹ እስረኞች አንዱ ማልቀስ ሲጀምር ሃድሊ በዱላ ክፉኛ ስለደበደበው ሰውየው በጠዋቱ በሕክምና ክፍል ውስጥ ሕይወቱ ያልፋል። አንዲ ግን ዝምታውን መረጠ። በመጀመሪያዎቹ ጥቂት ዓመታት ሲስተርስ በሚባሉ ጨካኝ እስረኞች ጥቃት ይደርስበት ነበር። አንዲ በየጊዜው ለመከላከል ቢሞክርም ክፉኛ ይደበደባል። ነገር ግን በፊቱ ላይ የሚታየው ጽናትና ክብር አይጠፋም ነበር። ይህ ልዩ ባህሪው ሬድን ወደሱ እንዲቀርብ አደረገው። ከቆይታ በኋላ አንዲ ሬድን አንድ እንግዳ ነገር ይጠይቋል። እሱም ትንሽ የድንጋይ መዶሻ ነበር። ሬድ በዚህ ትንሽ መዶሻ መሿለኪያ ለመቆፈር 100 ዓመታት ይፈጅባል ብሎ ቢቀልድበትም አንዲ ግን ድንጋዮችን እየቀረጸ ቼዝ ለመስራት እንደሚፈልግ ይነግረዋል። በኋላም ግድግዳው ላይ የሚለጥፈው የሪታ ሃወርዝ ፖስተር እንዲያመጣለት ይጠይቀዋል። ይህ በእንዲህ እንዳለ የአንዲ ሕይወት የተቀየረው በጣሪያው ጥገና ስራ ላይ ያለ ነው። ካፒቴን ሃድሊ ስለ ውርስ ግብር ሲያማርር ይሰማል። በድፍረት ወደሱ ሄዶም ስለ መፍትሄው ሊያማክረው እንደሚችል ሲነግረው፣ በዚህን ጊዜ ለታሳሪ እንደፈለጉት ስራ አቋርጠው የእስር ቤቶችን ጠባቂ ማናገር ስለማይችሉ አንዴ ከጣራው ላይ የመወርወር አደጋ ተጋርጦበትም ቢሆን ለሃድሊ የገንዘብ ምክር ይሰጧል። ሃድሊ ለአንዲ የጥገና ጓደኞች ለእያንዳንዳቸው 3 ቀዝቃዛ ቢራ ከገዛላቸው አንዲ የግብር ሰነዶችን በነፃ እንደሚሰራለት ይስማማሉ። በዚያ ቀን ከሰዓት በኋላ እስረኞቹ በፀሐይ ላይ ተቀምጠው ቢራቸውን እየጠጡ እንደ ነፃ ሰው ተሰማቸው። አንዲ ግን ቢራውን አልጠጣም። ዝም ብሎ በፈገግታ ይመለከታቸው ነበር። ዋርደን ኖርተን የእስር ቤቱ አዛዥ የአንዲ የሂሳብ ዕውቀት ከጉልበት ስራ ይልቅ ለቢሮ ስራ እንደሚጠቅም ይገነዘባል። አንዲ ብሩክስ ሃትለን የተባለውን አዛውንት እስረኛ እንዲረዳ ወደ ቤተ መጻሕፍት ይዛወራል። ይህ ግን ሽፋን ነበር። ብዙም ሳይቆይ አካባቢው ዘመኞች በሙሉ ለግብር ስራ አንዲ ጋር መምጣት ሲጀመሩ ዋርደን ኖርተንም አንዲን ተጠቅሞ በህገወጥ መንገድ የሚያገኘውን ገንዘብ ማጠብ ይጀምራል። አንዲ በዚህ አጋጣሚ እስር ቤቱን ለማሻሻል ይሞክራል። ለዓመታት ለመንግስት ደብዳቤዎችን በመጻፍ የቤተ መጻሕፍት ፈንድ እንዲለቀቅ ያደርጋል። እስረኞች የሚያነቡትን ለጥቂት ጊዜም ቢሆን እስረኛ መሆናቸውን የሚረሱበት ቦታ ፈጠረላቸው። ለ50 ዓመታት በሻውሻንክ ግድግዳዎች ውስጥ የኖረው አዛውንት ብሩክስ በድንገት ነፃ ወጣ ተባለ። ለሌሎች ይህ የምስራች ቢሆንም ለብሩክስ ግን የሞት ፍርድ ያህል ነው የከበደው። ምክንያቱም ብሩክስ በእስር ቤት ውስጥ የተከበረ የቤተ መጻሕፍት ባለሙያና የታወቀ ሰው ነበር።
በውጭው ዓለም ግን እሱን የሚያውቀው አንድም ነፍስ የለም። ብሩክስ ከእስር ቤት ወጥቶ ወደ ከተማዋ ሲገባ ዓለም እሱ ከሚያውቃት በላይ ተቀይራ አገኛት። በየመንገዱ የሚከንፉ መኪናዎች፣ የሰዎችን መጣደፍና የከተማዋ ድምፅ ለብሩክስ አስፈሪ ሆኑበት። ሱቅ ውስጥ ዕቃ ሲያደራጅ በሚሰራበት ወቅት እጆቹ ይንቀጠቀጣሉ። መጸዳዳት እችላለሁ ብሎ ሱፐርቫይዘሩን ሳይጠይቅ መሄድ እንኳን አይችልም። ምክንያቱም ለግማሽ ክፍለ ዘመን ለፍቃድ ተገዝቷል። ብሩክስ የደረሰበትን ሁኔታ ሬድ ለጓደኞቹ ሲያስረዳ እንዲህ ይላል። መጀመሪያ እነዚህን ግድግዳዎች ትጥላቸዋለህ፣ ከዚያ ትላመዳቸዋለህ። ጊዜ እያለፈ ሲሄድ ደግሞ በእነሱ ላይ ጥገኛ ትሆናለህ። ይሄ ነው ኢንስቲቱሽናላይዝድ መሆን ማለት። ብሩክስ በውጭ ዓለም ነፃነት ሳይሆን ከፍተኛ ፍርሃት ነው የተሰማው። በየቀኑ ማታ ማታ ወደ እስር ቤት ብመለስስ ብሎ ይመኛል። ነገር ግን የማይታሰብ እንደሆነ ያውቃል። ብሩክስ ከአዲሱ ዓለም ጋር መላመድ እንደማይችል ሲረዳ በመኖሪያ ክፍሉ ጣራ ላይ ብሩክስ እዚህ ነበረ የሚል ጽሑፍ ቀረጸ። ይህቺ አጭር አረፍተ ነገር እኔም ሰው ነበርኩ፣ ታሪክ ነበረኝ፣ ቦታ ነበረኝ የሚል የለቅሶ ድምፅ ነበረች። በመጨረሻ አሳዛኝ ውሳኔውን ወስኖ ከዚህ ዓለም ራሱን በማጥፋት ተለየ። የብሩክስ ሞት ዜና ሻውሻንክ ሲደርስ አንዲና ሬድ ክፉኛ ተረበሹ። እስር ቤቱ አካልን ብቻ ሳይሆን አእምሮን እንዴት እንደሚሰርቅ አንዲ ተረዳ። ሬድ የራሱ ወደፊት እጣ ፋንታ እንደ ብሩክስ ሊሆን እንደሚችል በመፍራት በከፍተኛ ጭንቀት ውስጥ ወደቀ። ዓመታት አለፉ። አሁን 1960ዎቹ ላይ ደርሰናል። ቶሚ ዊሊያምስ የተባለ ወጣት እስረኛ ቡድኑን ይቀላቀላል። አንዲም ለቶሚ ትምህርት እንዲማር ይረዷል። ይህ በእንዲህ እንዳለ ቶሚ አንድን ታሪክ ሲሰማ አንድ አስደንጋጭ ሚስጥር ይገልጻል። በሌላ እስር ቤት በነበረበት ጊዜ አንድ እስረኛ የአንዲን የባንክ ባለሙያ ሚስትና ፍቅረኛዋን እንዴት እንደገደለ ሲፎክር እንደሰማ ይናገራል። ወጣቱ ቶሚ ዊሊያምስ ለአንድ የነገረው ሚስጥር የሻውሻንክን ግድግዳዎች አንቀጠቀጣቸው። አንዲ ለዓመታት ያልፈጸመውን ወንጀል ተሸክሞ ሲሰቃይ መቆየቱ አበቃ። እውነተኛው ገዳይ በሌላ እስር ቤት አለ የሚለው ተስፋ ለአንዲ አዲስ ሕይወት ሰጠው። ይሁን እንጂ አንዲ ይህን መረጃ ይዞ ወደ ዋርደን ኖርተን ጋር ቢሄድም የገጠመው ግን ቀዝቃዛ ምላሽ ነበር። ዋርደን አንዲ ነፃ ከወጣ የራሱ የሙስናና የገንዘብ ማጭበርበር ስራ አብሮ እንደሚጋለጥ ስላወቀ እውነቱን ለማድበስበስ ወሰነ። ቶሚንም ሊያመልጥ ሲል ተገደለ በሚል ሐሰት ሰበብ በጠባቂዎች አስገደለው። አንዲንም ለአንድ ወራት በጨለማ ክፍል ውስጥ እንዲታሰር በማድረግ መንፈሱን ለመስበር ሞከረ። ከጨለማ ክፍል የወጣው አንዲ ተስፋ የቆረጠ ይመስል ነበር። ለሬድም ዚዋቴኒዮ ስለተባለች የሜክሲኮ የባህር ዳርቻና በሜይን ግዛት ስለሚገኝ አንድ ሚስጥራዊ ቦታ ነገረው። ሬድ አንዲ ራሱን ሊያጠፋ እንደሆነ በመስጋት ተጨነቀ። ነገር ግን በዚያው ምሽት ታላቁ ተአምር ተከሰተ። ለጉድጓዳዊ ሌሊት መብረቅ በሚጮህበት በዚያ ዝናባማ ምሽት ለ19 ዓመታት ሲቆፍሩ የነበረውን የግድግዳ ጉድጓድ አሁን የሚያበቃበትና ሾልክ የሚያመልጥበት ዕለት ነው። ሾልኮ ከሄደም በኋላ አንድ ፈታኝ ነገር አጋጠመው። ከእስር ቤቱ አጥር ሊወጣበት የሚችለው ብቸኛ መንገድ አንድ ረጅም ቱቦ ብቻ ነው ያለው። ይህም ቱቦ የሽንት ቤት መስመር ነው። ስለዚህ ሰብሮ የግድ በውስጡ ተሽሎክልኮ ማለፍ አለበት። የሰገራውን ቱቦ ልክ መብረቁ እስኪጮህ እየጠበቀ በመምታት ቱቦን ይሰብርና በዛ በምሽት ቱቦ ውስጥ እንደ እባብ እየተሳበ የ5 ስታዲየም ርዝመት የሚያክለው መስመር እየዳከረ አለፈ። በመጨረሻም ከቱቦ ወጥቶ ዝናቡ አጥቦት እጆቹን ወደ ሰማይ ዘርግቶ የነጻነትን አየር ተነፈሰ። በማግስቱ ጠዋት የእስር ቤት ጠባቂዎች አንዲን አላገኙትም። ዋርደኑ ተቆጥቶ ወደ ክፍሉ ሲገባ አንዲ ግን የለም። የእስር ቤቱ ዋና ኃላፊ ይመጡና የአንዲ ክፍል ውስጥ ለቼዝ ብሎ የቀረጻቸውን የተፈለፈሉ ድንጋዮች በማንሳት በንዴት ሲወረውሩት ያ የተወረወረው ድንጋይ ትልቁ የምታምረውን የሴቷን ፖስተር ቀዶ ሲገባ ሁሉም ተመለከቱ። በዚህን ጊዜ ፖስተሩን ሲያነሱት በግድግዳው ላይ ተለጥፎ የነበረ የሴት ምስል ጀርባ ትልቅ ጉድጓድ ተገኘ። ግን አሁን ረፍዷል። አንዲ ከማምለጡ በፊት የዋርደኑ የሙስና ማስረጃዎች በሙሉ ለጋዜጣ ልኮ ነበር።
ፖሊሶቹም እስር ቤቱን በከበቡበት ወቅት ዋርደን ኖርተን ለፍርድ ከመቅረብ ይልቅ ራሱን ማጥፋትን መረጠ። ከጥቂት ጊዜ በኋላ ሬድም ከ40 ዓመታት እስራት በኋላ በይቅርታ ተለቀቀ። እንደ ብሩክስ ዓለም ባይመቸውም ለአንዲ የገባው ቃል ግን በሕይወት እንዲቆይ ያደረገው። አንዲ የነገረው ሚስጥራዊ ቦታ ፈልጎ ሲሄድ አንድ ደብዳቤ አገኘ። Hope is a good thing, maybe the best of things. ተስፋ ጥሩ ነገር ነው፣ ምናልባትም ከሁሉ የተሻለ ነገር። መልካም ነገር ደግሞ መቼም አይሞትም። ፊልሙ የሚያበቃው በሜክሲኮ ሰማያዊ ባህር ዳርቻ ላይ ነው። ሬድ ወደ ባህሩ ዳርቻ ሲጠጋ ጀልባውን እየጠገነ የነበረውን አንዲን አየው። ሁለቱ ጓደኛሞች በነፃነት ተቃቀፉ። ከሻውሻንክ ግድግዳዎች በላይ ተስፋና ጽናት እንደሚያሸንፍ ዓለም አየች።